ነገር የሚለው አሁን ማህበረሰባችን ደግሞ ምን ይለኛል አንዳንዱ ምንድነው ይሄ ስም ማን ያነበዋል ምናምን ረዘመ ምናምን የሚል ነገር ሳይ ነኝ ወደ ጂጂ የገባሁት። ምንድነው ግን ትክክለኛ ስምህንና እንትን የሚያታደርገው በዚህ ለመፈላለግ እንዲመች ነው። ማህበረሰብ ስትታወቁም በትክክለኛ ስሙ እንድንታወቅ ብዬ ነው ሀሳብ የሚሰጣችሁና ካጠፋው ይቅርታ። ትክክለኛ ነገር ነው የተናገርከው። ስትተዋወቁ ጋይስ ነገ መጠፋፋት ይመጣልና እውነተኛ ስማችሁን ተናገሩ። የዛኔ የዛሬ 10 ምናምን ዓመት እኔና ሩቅያ ስንተዋወቅ በትክክለኛ ስሟ ተዋውቃኝ ቢሆን ኖሮ እመቤት ባትለኝ ኖሮ ሩቅያ ብላ ብትተዋወቀኝ ኖሮ እኔ ዛሬ ላይ እንደዚህ ለ15 ዓመት ተጠፋፍተን ልጇን ሳታይ አትቀርም ነበረ ነው ትልቁ ፖይንት። እና ከዚህ እንድትማሩ የፈለገው አባትየው እውነተኛ ስማችሁን ተተዋወቁ። ሌላ እኔ ደግሞ ምን እጨምርላችኋለሁ? አድራሻ ተለዋወጡ። ትክክለኛ የቤተሰብ አድራሻ ከፍቅረኛችሁ ጋር ከወለዳችሁ በተለይ አደራ፣ የትም ሀገር ያላችሁ ሰዎች የቤተሰቧን የወንዱንም ቤተሰብ አድራሻ እወቂ፣ እሱም ያንቺን አድራሻ ይወቅ። አድራሻ ተቀያየሩ። ብትጠፋፉ እስር ቤት አሁን እሱ እስር ቤት ገብቶ ነው አይደለ የተለያዩትና የተጠፋፉት ሰው ብትጠፋፉ የሆነ ነገር ቢፈጠር ልጆቻችሁ እንዲጠያየቁ ሳይተዋወቁ እንዳይጋቡ በኋላ ቤተሰብ እና ይሄን ነገር ልብ አድርጉ። ቴንኪዩ ንግስቲ። አሁን ሚውቱን አብሪው። ልጋብዝሽ? ቆይ ልጋብዛት። ምን ቆይ ልጋብዛት ትላትም እንደሷ ፊቷን እያየቅ ፊትህን እያየች ያለሁበትን ቦታ ዝም ብሎ እንትን ስላለን ብዬ ነው እንጂ ቪዲዮ ምንም ቢሆን ችግር የለውም። ዝግጁ አይደለክም እሷ ፊት ለመውጣት ማለት አልዘነጥክም? ያው ስራ ቦታ ላይ ስላለው በሽርጥ በስራ ዩኒፎርም ያለቀው በየትኛውም ሁኔታ ብትሆን የተሰውኬ ይሳ ብታይክ እኔ እንኳን ማቃት በመቤት ነው። አሁን ነው ሩቅያ ብላ የመጣችውና ባይዘወይ በምታቃጥራሽ መቤት ኔትወርክ ያዛት ምቀኛ ኔትወርክ ወይ ታብሪላታ ብላኪላት አይስወር ኔትወርኩ ግን ምቀኛ ነው። ያዛት። ይኸው ለቀቃት። ሚውትሽን አብሪው። እንደነሽ ሚውት ማይኩን አብሪው። አሁን በራ አብርቻለሁ። አሁን በላት። አልሰማች። ደህና ነሽ ወይ? እንዴት ነሽ መቤት? እኔ ደህና ነኝ እኛ አልሐምዱሊላህ። አንተ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ሰው ካልሞተ ይገናኛል። መገናኘት እውነት ነው። በጣም ደስ ብሎኛል። እኔም አንቺም ከልጅሽ ጋር ያው በህይወት መቆየት ደስ ብሎኛልና በጣም አመሰግናለሁ። እንደዚህ አድርገህ ሁኔታውን ከዚህ በኋላ ያለውን አመሰግናለሁ። ችግር የለውም። እሺ ታታይ በጣም አመሰግናለሁ። በኢሞ ላይ በቪዲዮ ተደውላችኋል? በአንተ ላይም ስለሆነ ተደዋውለናል በቪዲዮ። እሱን አላየሁትም። ተደዋውለናል ግን እሱ አላየሁትም። አንቺ ብቻ ነሽ ቪዲዮ ያበራሽው፣ እሱ አላበራም? እና ለምን አብራ ብለሽ አልጠየቅሽውም? ጠይቄው ነበረ። ምን አለ? ያለውበት ቦታ ደስ አይልም ማለት እንዴት? ቴንኪ ወላየው ስለሰጠካት ጊፍት እንትን ለምንድን ነው ገብረ ስላሴ እሷ ቪዲዮ አብርታልክ በይሞ አንተ ያለ ቪዲዮ አወራሃት እንዴ? እሷም እኮ አንተን ማየት መብት አላት። እሷ አንተ እንዳየቃት ሁሉ ያው በዚህ ባለሁበት ሁኔታ ማለት እንዲወጣ ፈለኩና ፍላጎት ሄደኝ። ይቅርታ እዚህ ጋር እንኳን ባታበራ ለእሷ ግን በኢሞ በውስጥ እሷ ቪዲዮ አብርታ ስታወራክ ልታበራ እና እሷም እኮ ሰውነት ትናፍቃለች። እሺ ችግር የለም። በኢሞ እወጣላታለሁ። በኢሞ ቪዲዮ አውራት። እሺ በኢሞ ግን ሀቢባ ነገር ከሀበሻ ነገር የታዘብኩት ነገር ቢኖር ማለት ነው እኛ ሀበሾች አጠቅላላ እኔን ጨምሬ ማለት ነው ስንፋታ ወይ ምናምን ስንለያይ ማለት ነው
በደረሰችበት አንደርስ በሄደችበት መንገድ እንዲህ ተቀመጥ አንቀመጥ። እዚህ ሀገር እኮ ሲፋቱ ታውቂያለሽ ሀይባ በየአመቱ ሴትዮዋ ወይ የድሮ ባሏ ጋር የልጆች አባት ጋር ትሄዳለች። ባል ሲሆን እሱም የሷ ቤት ይሄዳል። ተሰብስበው አዲስ ሚስት ቢያገባ ብታገባም ምንም አይመስላቸው ይገናኛሉ። ታውቂያለሽ ባል አብረው ያሳልፋሉ ምናምን። እኛ ሀበሾች ላይ ግን እንጃ ገርግር ምን ይለኝ የለም ሀበሻ ጋር እንደዚህ ከተፋታክ በኋላ መጠያየቅ ምናምን በጣም ነገር የሚለኝ እኮ ማርያምን ስንት ወለድ ግን ገብረ ስላሴ ልጆች አሉ አይደል? ስንት ወለድ? 3 ወለደ። ቪዲዮ አብርተክ ለምን ሰላም አትላትም? ከም ዘለካ ትፈልጥ ያርካ ነው አይፈልጥን ኔራ አላቅም ነበር። አሁን ገና ነው ያወቅከው አይደል? ዛሬ ገና ነው ያወቅከው። ዲዳ ፈሊጥ ካሉ ማንዲ ነው ማንዲ ይፈልጥ ነው ዛሬ ነው ያወቅኩት። ክላስ ላይ ስለሆንኩኝ ነው። ሶሪ ኖ ውሪ ሮዛ ትተረጉማለች። አትደነቅ። አሌክስ ክላስ ውስጥ ነው። ሮዛ ነይ ግቢ። ወንድሜ እወድሃለሁ አለ። ቆይ ትነግርሃለች ሮዛ። እወድሃለሁ ወንድሜ ሮዛ ወይ እምባዬ መጣ። ዛሬ ስታቅ ምን ነው የእኔ እናት? እኔም እምባዬ መጣ። ዛሬ ስታቅ ምን ተሰማት ብለሽ ጠይቂልኝ ለእያሱ። እያሱዬ ሎማ ኣንቲ ኢኻ ወደ ፈሊጥካ ሓው ከም ዘለካ ኣይትፈልጢ ነርካ ቅድሚ ሕዝዋ ኣይፈልጢ ነራ። እንታይ ተሰሚዕካ ግን? ብጣዕሚ ተሓጓስ ተፀሚዕና ከዓ ቀን ላዕሊ ተሓጒሰ ኣደይ ብምርካበይ ሕዋተይ ብምርካበይ ብጣዕሚ ተሓጒሰ ኣነ አላቅም ነበር ወንድም እንዳለኝ ዛሬ ነው ያወቅኩት። እና እናቴና ወንድሜን ስላገኙ በጣም እንደ ዛሬ ተደስቼ አላቅም። እና እናትህ ቅድም አንተን ካገኘው በኋላ በሞትም አይቆጨኝም አለች ብለሽ ንገሪኝ። እያሱ ታይላ መሲልካ አንተ ወናኻ ላበኸየት ብታሕጓስ እያ በኸያና ንዓኻ ኣግኔተ ሙማትሲ ምንም አይመስለኒ። ንዓኻ ኣረኺበ ሙማተይስ ምንም አይመስለኒ። ዋና ትምኒተይ ነበረስ ንዓኻ ምግና እዩ ነይሩ እያ ትብለካላ። ካብ ሕጅስ ተሞት ክጡስ ችግር የውሊ ንዓኻ ረኺበ ኣነ እውን ኣብ ልዕሊ መሬት ብምህላዋስ ብጣዕሚ ተሓጒሰ። አዎ እኔም ደስ ያለኝ ነገር በህይወት መኖሯ በመሬት ላይ መኖሯ ነው የሚያስደስተኝ። እንኳን ደስ አለው። አሜን። ከ6 ቀን በኋላ ደግሞ በአካል ትገናኛላችሁ፣ ትተቃቀፋላችሁ። ወንድምክንም በአካል ታገኛለህ። አንተ ያለህበት ድረስ ይመጣሉ። ድሕሪ 6 መዓልቲ ተረዲእካ እያሱ ድሕሪ 6 መዓልቲ ትመፅእ እያ ምስ ሓውካ ብሓደ ክመፁ እዮ ትቕበሎም ኢኻ። ካብኡ ናብቲ ናብነን ቤትካ ልዑ ኢኹም ለትኸዱ ኢኹም ፅቡቅ ሓጎስ ክኾነልካ ብዓይነት ትሪያ ኢኻ። እሺ ብጣዕሚ ላመስጎንኩ እየ ሓቂ በጣም እያመሰገንኩኝ ነው። ምንም ችግር የለውም። ዋናው እናንተ ተገናኙና በህይወት በቃ አይደለ? የእናትን ሽታ ማግኘት ትልቅ ነገር ነው። ለእናትም የልጇን ሽታ ማግኘት ትልቅ ነገር ነው። 15 ዓመት በሙሉ ሳትተያዩ ቆይታችሁ ዛሬ ላይ በአካል መገናኘታችሁ በጣም ትልቅ ነገር ነው እና ፈጣሪ ቆያችሁ። እኛም የቻልነውን ያላገዘናችሁ እናትየው ስራ ጀምራ ከእናቱ ጋር መኖር ከፈለገም አብሮ እየኖረ መቀሌ ደግሞ እየተመላለሰ ያሳደጉትን ሀያቱን እየጠየቀ ምናምን እንዲኖር ነው ሀሳባችን። የእሱ ፍቃድ ከሆነ እንገረው እንደዛ ብዬ አዎ እያሱ እኛ የምንፈልገው ዋና ምርኻብኩም እዩ ትንደልዮ ናይ ካቶም ምርኻብ እዩ እና እግዚአብሔር ምስ ፈቀዶ ክልቲኦኩም ብሓደ ትነብሩሉና እነን ቤትካ ላተመላለስካ ንትግራይ እናተመላለስካ ትጥይቃ ምስናካ ኮይንካ ለለ ነመቻች ኢና። ኣነ እውን እሲ ተስፋይ ብሓቂ ስየል ተስፋ ልገብር ታይካ ትደሊ ሃመይ ትደሊ ምስናካ ላነበረካ ስራሕ ላሰርሕካ እነን ቤትካ ክትሪኣ ላተመላለስካ ከምኡ ተስፋይ ኣነ እውን
እኔም እንደዛ ነው ሀቡዬ የምፈልገው። እናቴ ጋር ሆኜ አያቴን እየተመላለስኩ አያታለሁ። እናቴ ጋር መሆን እፈልጋለሁ። ደስ ይላል። ስለዚህ እናትየውን እናግዛት እና አቅማችንን ስራ ጀምራ ከዛ እሱ አብሮ ከእናቱ ጋር እየሰራ አብሮ ይባል። በጣም አሁን በቃ ስልኩን ተቀብሎ ይሄዳል። እሷም ደግሞ ፓስፖርት ኮፒ ና ይጇ ልደት ካርድ ትልክልኛለች። በቃ ይሄ ነው ደርሰናል። ትምህርት ትማራለህ? ስንተኛ